ህጋዊ ጋብቻ ሳይኖር እንደ ባልና ሚስት የሚኖሩ ሰዎች ቢፋቱና ንብረት መካፈል ይችላሉ ወይስ አይችሉም የሚሉትን ዛሬ እንወያያለን። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ኤፍሬም ተካልኝ ነኝ። ይሄው ምንድነው ብዙ ሰዎች ህጋዊ ጋብቻ ሳይኖራቸው እንደ ባልና ሚስት ልጅም ወልደው ሊኖሩ ይችላሉ። ነገር ግን የኢትዮጵያ ቤተሰብ ህግ አንቀጽ 102 ምንድነው የሚለው እንደ ጋብቻ በጋብቻ ሳይኖር እንደ ጋብቻ እንደ ባልና ሚስት የሚኖሩ ሰዎች ሚስት አብራ ኖራ ንብረት አፍርቶ ለመካፈል በትንሹ 3 ዓመት አብራ መኖር አለበት ይባላል። ስለዚህ 3 ዓመት አብራ ኖራ ንብረት ለመካፈል ከዛ በታች ከ3 ዓመት በታች የኖረች ከሆነ የተፈራ ንብረት መካፈል አትችልም ማለት ነው። ስለዚህ ይሄ ነገር ወንድንም ደግሞ ይመለከታል። ወንድም ሴት ጋር ገብቶ ከኖረ እና 3 ዓመት ሳይኖር ንብረት መካፈል እፈልጋለሁ ካለና ለፍቺ ቢመጡ ቢፋቱም 3 ዓመት አብረው ኖረው አብረው ያፈሩት ንብረት መኖር አለበት። ስለዚህ 3 ዓመት ካልኖሩ በህግ ፊት ንብረት ለመካፈል ተቀባይነት የለውም ለማለት ነው። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ነኝ። አመሰግናለሁ።